እመቤታችን የተሰጣ ክብር ከዚያ በፊት ለማንም ተሰጥቶ ማቅ ሊሰጥም የማይችል ነው። ሰው እንደ ቅዱስ ጊዮርጊስ ሰማዕት መሆን ይችላል። እንደና አቡነ ተክለ ሃይማኖት ጻድቅ መሆን ይችላል። እንደ መላእክት ንጹህ መሆን ይችላል። ድንግል ማርያምን መሆንስ አይችልም። እግዚአብሔር ድጋሚ አይወለድም። አንዴ ለማንም የማይሰጥ ክብር ነው የተሰጣት። ይህን እያወቀች ግን ዘመን ልጠይቅ ወጣች። ወደ ተራራማው ወደ ይሁዳ ከተማ ወጣች። ተራራማ ሲል አንድ ተራራ አይደለም፣ ብዙ ተራሮችን ብቻዋን ወጣች እመቤታችን። ተራራ ሳትል ይከብዳል ሳትል ሄደች። ተራራ የትዕቢት ምሳሌ ነው። ወደኛ ወደ ትዕቢተኞቹ ልባችን ወዳበጠው ወደ ክፉዎቹ ወላዲት አምላክ ወደ ሁላችን ቤት ትምጣልን። በተራራማው በኤፍሬም ሀገር እግዚአብሔር ያሳያችሁ 130 ኪሎ ሜትር ነው ከገሊላ ናዝሬት እስከ አይነ ከርም ድረስ ብቻዋን አጃቢ ሳትፈልግ ተነስታ ወጣች። ፈጥና ወጣች። አፍጣኒ ተረዴት አይደለች፣ ፈጣን ደመና አይደለች። አካሄዷም የእመቤትነት አይደለም። ፈጥና ወጣች። ወደ ዘካርያስ ቤት ገብታ ኤልሳቤጥን ተሳለመቻት። አምላክን በማህፀኗ ይዛ የነቢዩን እናት ተሳለመች። ፀሐይን በማህፀኗ ይዛ የጨረቃውን እናት ተሳለመች። ፈጣሪን በማህፀኗ ይዛ የፍጡሩን እናት ተሳለመች፣ አጎነበሰች። ኤልሳቤጥም ይላል የማርያምን ሰላምታ በሰማች ጊዜ መንፈስ ቅዱስ ሞላባት ይላል። እመቤታችን ወደ ሁላችን ቤት ትምጣለን። እሷ ስትመጣ በቤቱ ምን ይሞላል? መንፈስ ቅዱስ። እዚህ የምታዩዋቸው ብፁዕ አባታችን፣ እዚህ የምታዩዋቸው ካህናት መንፈስ ቅዱስን ሀብተ መንፈስ ቅዱስ የማደል ጸጋ አላቸው። ሊቃነ ጳጳሳቱ እጃቸውን ጭነው፣ ካህናቱ ሜሮን ቀብተው መንፈስ ቅዱስ ያሳድራሉ። ድንግል ማርያም ሜሮን ሳትቀባ እጇን ሳትጭን በሰላምታዋ ብቻ በኤልሳቤጥ ላይ ምን ሞላችባት? መንፈስ ቅዱስ። ወደ ሁላችን ሕይወት ትምጣልን እመቤታችን። አመስግኗት በእውነት።